ሰላም እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ እሁድ ነው። እሁድ ሁሌም ብርሃን ነው። በቃ ለእኔ በጣም ነው የምወደው። ሁሌ በዓል በሉት ለእኔ እሁድ ሲመጣ ሁሌ የበዓል ቀን ነው የሚመስለኝና ኢንጆይ ነው ማድረገው። እዚህ ጋር እንግዲህ ቡናዬን እያዘጋጃሁኝ ነው። ቡና አለቀብኝ። እነዚህ ጋር እየሳኩኝ ነበር። ያለኝ መስሎኝ እኮ የተፈጨ ቡናና ለካ የለኝም እና አለቀብኝ እና ያስቀኛል በየመሃሉ እና ላችኋለሁ። ቡና ለክቼ ነው ማፈላው፣ ምክንያቱም በራሴ ልክ ነው ማፈላው። አራት ሲኒ እንትን ያልኩት ግን እያረፍኩ ስለሆነ አንደኛ፣ ሁለተኛ፣ ሶስተኛ ያልኩት ነው የምጠጣው። እንደዛ ነው ማፈላው ማለት ነው። እውነት ለመናገር እንትን አላለም። የዛሬ ቡናዬ ትክክል አይደለም። እዩት፣ ቀራሪ ነው የሚመስለው። ቀጠለ እንዲሁ በቃ ሽታ ብቻ ነው እንጂ ጣዕሙ ብታዩት በቃ ቅራሌ ሆኗል። ብቻ ኤኒዌይ ካለ መጠጣት እንትን አላልኩም፣ ጠጥቻለሁ ማለት ነው። እና እኔ የእውነት እሁድ በጣም ደስ የሚለኝ። እሁዳችሁ ግን እንዴት ነው የምታሳልፉት? ሰው ቤት ላይ ሆናችሁ ማለት ነው። በራሳችሁ ምናምን ሲሆን በተለያየ መልኩ ታሳልፉታላችሁ። ዝንጥ ብላችሁ ወታችሁ ምናምን ማኪያት ጠጣችሁ ወክ አድርጋችሁ ጓደኛ ጋር፣ እህት ጋር ምናምን፣ እናት ጋር፣ ብቻ ዘመድ ጋር ምናምን ጋራችሁ ትሄዳላችሁ እና ወይ ደግሞ የታመም ጠይቃላችሁ፣ ወለድ ጠይቃላችሁ፣ ብቻ በተለያየ መልኩ ታሳልፉታላችሁ። ያው ጠዋት ከሃይማኖት ቦታ ውጭ ያለውን ጊዜያችሁን ለማለት ፈልጌ ነው። እና እኛ ግን ሰው ቤት ያለን ሰዎች በምን መልኩ ነው የምናሳልፈው? ስልካችን ላይ ነው ያለነው ወይስ ተኝተን ነው ወይስ ምናምን? ከስራ በኋላ ማለት ነው። የሆነ ከስራ በኋላ ነው እሁዴን ኢንጆይ ማድረገው ማለት ነው። እና በምን አይነት መልኩ ነው? ቆዝማችሁ ነው? ተክዛችሁ ነው? የሆነ በቃ ጭንቀት ላይ ነው ያላችሁት? የሆነ ትካዜ ላይ፣ የሆነ ሀሳብ ላይ ስለማታውቁት ነገር ወይ ስላለፈ ህይወታችሁ ወይ በህይወታችሁ ስለተፈጠረው ነገር ብቻ ስለሆነ ነገር ቆዝማችሁ ቁጭ ብላችኋል ወይስ ፈታ እያላችሁበት ነው? እንደኔ ግን ፈታ በሉ። ባላችሁ ነገር ፈታ በሉ። የምን ባላችሁ ነገር ባላችሁበት ነገር በምታገኙት ነገር ራሳችሁን ፈታ አድርጉት። አንዳንድ ጊዜ ከስልካችሁ ጋር ትንሽ ብትላቀቁም ጥሩ ነው። የራሳችሁ የሆነ ጊዜ ቢኖራችሁ ማለት ነው። ከራሳችሁ ጋር የምታወሩበት፣ ራሳችሁ የምታዳምጡበት፣ ብቻ ይሄ ከራሳችሁ ጋር እንድትስማሙ ማለት ነው። ከራሳችሁ ጋር አልተስማማችሁ ከህይወት ጋር ተስማሙ። ሰው ከራሳችሁ ጋር ምን ያህል ጊዜ ታሳልፋላችሁ? ይህን ቪዲዮ የምሰራው ሁሌም እንደምለው በተለይ ማዳም ቤት ላላችሁ ነው የምሰራው። እኔ በጣም ከባድ ጊዜ አሳልፌ ስለማቅ ያንን ከዛ ነገር ስለተላቀቁኝ እናንተም እንደዚህ እንድትሆኑ ስለምፈልግ ነው ይህን ቪዲዮ የምሰራው ማለት ነው። የእውነት ስለተመቻቸልኝ ምናምን አይደለም። በጣም ውጥረት ላይ ሆኜ ስራ በጣም ቢዚ ሆኜ ሰርቼ ደክሞኝ ምናምን ግን እጅ አልሰጥም ማለት ነው። ኢንጆይ ነው የማደርገው። ሰው እሁዳችሁን ኢንጆይ አድርጉት። መልካም እሁድ፣ መልካም ሰንበት። ቻው።